እንዴት ያራ ማለት ነው። መልስ ሰላም ወንድሜ ጁነይድ እባላለሁ። እንዴት ነህ? ሰላም ነው? ጥያቄ ልጠይቅ ነበር። እሺ ይቻላል። እና ጥያቄውን በስነ ስርዓት ከመለስ 500 ብር ሽልማት አለ ማለት ነው። እሺ እስከ ተወሰነ ሰዓት ድረስ ካልኩሌሽን መጠቀም ትችላለህ። ካልኩሌተር መጠቀም ትችላለህ። እሺ ካልኩሌተር አዘጋጅ። እሺ አሁን ወደ አስቤዛ ልወስድ ነው። አንድ ሰው ማለት 1 ኪሎ ጤፍ 6 እንጀራ ይወጣዋል። እሺ አንድ ሰው በቀን 3 እንጀራ ነው ሊበላ የሚችለው። እሺ 3 እንጀራ የሚበላ ከሆነ በወር ምን ያህል ኪሎ ጤፍ ይጠቀማል? እሺ 1 ኪሎ 6 ይወጣዋል። እሺ አንድ ሰው በቀን 3 የሚበላ ከሆነ 15 ኪሎ ይወጣዋል ማለት ነው። 15 ኪሎ ይጠቀማል። ያን ይሄ ሰው ደግሞ 1 አመት ቢኖር ምን ያህል ኪሎ ይጠቀማል ማለት ነው? እሺ ልዳምር 15 ሲባዛ በ12 15 ሲባዛ በ12 ሲባዛ በ12 180 ኪሎ። ይሄ ሰውዬ ደግሞ 1 አመት ቢኖር ማነው 60 አመት ቢኖር ምን ያህል ኪሎ ግራም መጠቀም ይጠቀማል? 60 አመት እኩል ይሆናል ሲባዛ በ60 10800 ኪሎ ይመገባል ማለት ነው 60 አመት ቢኖር። ስለዚህ ወደ ኩንታል እንቀይረው። እሺ ሲባዛ ሲካፈል ለመቶ እኩል በለው ነው 108 ኩንታል አይደለ? እሺ ይሄ ሰው ሊጠቀም የሚችለው 60 አመት ቢኖር 108 ኩንታል ነው። 108 ኩንታል ማለት 2 አይሱዚ ይበላል ማለት ነው ሰውየው። 2 አይሱዚ ይበላል። እሺ ይሄ ሰውዬ 60 አመት ቢኖር ምን ያህል ማር ሊያመርት ይችላል? እንዴት ያራ ማለት ነው። መልስልኝ 500 ብር። ይሄን ካልኩሌሽን ከመለስክ 500 ብር ሰጣለሁ። እንዴት ይመጣል? እኔ እንጃ። አንተ በቀን ስንቴ ትገባለህ ሽንት ቤት? 3 ትገባለህ። በቀን 3 ትገባለህ? ራሱን ጣልከው ማለት እኮ 3ቱንም እንጀራ። እሺ መልስ የለም። ውድ ናችሁ የቲክቶክ ፋሚሊያስ እናንተ ሞክሩት። 500 ብር ልሸልማችሁ።